የጫካው ሚስጥራዊ መሐንዲስ በበርካታ ተረቶች ውስጥ ስሙ ደጋግሞ ይነሳል። በተረቶች ውስጥ ከሚጠቀሱ እጅግ ዝነኛና አስከፊ ገጸ ባህሪያት አንዱ ክፉ ተኩላ ነው። በተረት ዓለም ውስጥ ብቻ ሳይሆን በብዙ ሀገራትም ተኩላዎችን ከአሉታዊ አስተሳሰቦች ጋር ማዛመድ የተለመደ ነው። በአዳኝነታቸው የሚታወቁት ተኩላዎች እጅግ በጣም ተመጋቢና ጎበዝ አዳኞች በመሆናቸው ስማቸው ተደጋግሞ ይነሳል። ስለ ተኩላዎች ብዙ እንደሚያውቁ ሊሰማዎት ይችላል። ነገር ግን ብዙ የተሳሳቱ አመለካከቶችና የማናውቃቸው መረጃዎች አሉ ይለናል የዛሬው ቆይታችን። ከጂቪኤን ሱመያ ሚፍታህ ነኝ። እንደዚህና ሌሎች አስገራሚ መረጃዎች እንዳያመልጡ ቻናላችንን ላይክ እና ሰብስክራይብ ማድረግ አይርሱ። ተኩላዎችን እንደ ቀዝቃዛና ብቸኛ ፍጥረታት ልታስቧቸው ትችላላችሁ። ነገር ግን ተኩላዎች በእርግጥም ስሜታቸውን የሚገልጹ ፍጥረታት ናቸው። እንደ አውሮፓውያን አቆጣጠር በ2018 ባለሙያዎች ተኩላዎችን በፊታቸው ምልክቶች ስሜታቸውን መግለጽ እንደሚችሉ ደርሰውበታል። ተኩላዎች እስከ 6.5 ጫማ ማለትም ወደ 2 ሜትር ርዝመትና 3 ጫማ ወደ 1 ሜትር ቁመት ድረስ ሊያድጉ ይችላሉ። ይህም ትልቁ የውሻ ዝርያ ያደርጋቸዋል። በቀለምና በእይታ ርቀት ረገድ የሰው ዓይን ከተኩላ የተሻለ ነው። ይሁን እንጂ የተኩላዎች ዓይን እንቅስቃሴን የመመልከት ችሎታ ስላላቸው በጣም ውጤታማ አዳኞች ያደርጋቸዋል። የተኩላ ግልገሎች ገና በለጋ ዕድሜያቸው የሚመገቡት ወላጆቻቸው ከሆዳቸው በሚያወጡት ስጋ ነው። እውርና አቅመ ቢስ ሆነው ስለሚወለዱ ወላጆቻቸው ምግብ አድነው እስኪመጡ ድረስ ጉድጓዳቸው ውስጥ መጠበቅ አለባቸው። በዱር ውስጥ ተኩላዎች ቋሚ የምግብ አቅርቦት የላቸውም። በቀን በ2 ፓውንድ ስጋ ብቻ መኖር ቢችሉም ትልቅ ግዳይ ካገኙ ግን በደንብ ይበላሉ። በታሪክ እንደሚነገረው ወደ 24 የሚጠጉ የተኩላ ዝርያዎች የነበሩ ሲሆን በአሁኑ ጊዜ ሳይንቲስቶች የቀሩትን የተኩላ ዝርያዎች በቀይ ተኩላና በግራጫ ተኩላ ይከፍሏቸዋል። ሆኖም ይህ ምደባ አሁንም ድረስ አከራካሪ ነው። ተኩላዎች ጠንካራ የቤተሰብ ትስስር ያላቸው ሲሆን ከሌሎች እንስሳት በተለየ ተኩላዎች ለትዳር አጋሮቻቸው ታማኝ ናቸው። የጥንት ሮማውያን ተኩላዎች የሕክምና ፋይዳ አላቸው ብለው ያምኑም ነበር። የመጀመሪያው ክፍለ ዘመን የሮማውያን ምሁር ፕሊኒ እንዳለው የተኩላ አዳሪ ለሆድ ህመምና ለዓይን ሞራ ግርዶሽ ሕክምና ሊውል እንደሚችል ገልጿል። እንዲሁም የተኩላ ጥርስ የህፃናትን የጥርሶች ህመም ለማስታገስ ሊያገለግል እንደሚችል ተናግሯል። የተኩላ ምራቅ ቁስል መፈወስ የሚችል ሲሆን የግራጫ ተኩላ ምራቅ ኢንፌክሽንን የሚዋጉ አንዳንድ ባክቴሪያዎችን የሚከላከል ንጥረ ነገር እንዳላቸው ምርምር ያደረጉ ባለሙያዎች ይናገራሉ። ተኩላዎች በእግሮቻቸው ጣቶች መካከል ትናንሽ ድር መሰል ቅርጾች ያላቸው ሲሆን እነዚህ ቅርጾች ተኩላዎች እስከ 13 ኪሎ ሜትር ርቀት ድረስ እንዲዋኙ ያስችሏቸዋል።